ብዙዎቻችን መንፈሳዊ እድገትን ብዙ መንፈሳዊ ነገሮች ከማድረግ ጋር ነው የምናገናኘው። እውነታው ግን እሱ አይደለም። አንድ ሰው በጣም ብዙ መንፈሳዊ ነገሮችን ደጋግሞ ስለሚያደርግ መንፈሳዊ ሰው ነው ማለት አይደለም። ብዙ ቀን ቤተክርስቲያን ስለሚሄድ፣ ብዙ ስለሚጾም፣ ረጅም ሰዓት ስለሚጸልይ ብቻ መንፈሳዊ ነው ብለን አፋችንን ሞልተን መናገር አንችልም። እውነት ነው፣ መንፈሳዊ ለመሆን ወይም በመንፈሳዊ ህይወት ለማደግ እነዚህ ምግባራት የግድ ያስፈልጋሉ። ነገር ግን እነዚህ መንፈሳዊ ልምምዶች መንገድ ናቸው እንጂ ግብ አይደሉም። በራሳቸው ሚንስ ናቸው እንጂ ጎል አይደሉም ማለት ነው። ግባችን፣ አላማችን ክርስቶስን መስሎ መኖር ነው። በእምነትም በምግባርም ከፍ ማለት ነው። ንጽህናን፣ ትህትናን፣ ፍቅርን ገንዘብ ማድረግ መቻል። በጣም ብዙ የጾምን ትሑታን መሆን ካልቻለን፣ በጣም ብዙ የጸለይን ኃጢአትን እምቢ ማለት ካልቻለን፣ በጣም ብዙ ምጽዋት እየሰጠን፣ በጣም ብዙ ቤተክርስቲያን እየሄድን ግን ክርስቶስን መምሰል ካልቻለን እነዚህ ምግባራት በራሳቸው ምንም ለውጥ አያመጡም፣ ምንም ጥቅም የላቸውም ማለት ነው። አንድ ሰው ለምሳሌ ሐዋርያት ሥራን ስናነብ ቅዱስ ጳውሎስን ካልገደልን እሱ እስኪሞት ምግብ አንበላም ተባብሎ የተማማሉ ሰዎች ነበሩ። እነዚህ ሰዎች ጾመዋል። መጾማቸው ግን መንፈሳዊ ያደርጋል። ምክንያቱም የጾማቸው ዓላማ፣ የጾማቸው መሰረት መንፈሳዊነትን የሚያበረታታ ስላልሆነ ማለት ነው። በጣም ብዙ መንፈሳዊ ምግባራትን የምናደርግ ግን ደግሞ መንፈሳዊያን መሆን ያልቻልን መንፈሳዊ መስለን ብቻ የምንታይ ሰዎች እውነት እንደዛ ከመሆን እግዚአብሔር አምላክ ይሰውራል። በሉቃስ ወንጌል ምዕራፍ 18 ከቁጥር 10 ላይ አንድ ጥሩ ታሪክ አለ አይደል? አንድ ፈሪሳዊና አንድ ቀራጭ ለመጸለይ ወደ ቤተ መቅደስ ሄዱ ይላል። ፈሪሳዊውም ሲጸልይ ጌታ ሆይ እኔ በሳምንት 2 ቀን እጾማለሁ፣ አስራት በኩራቴን ሳላዛንፍ አወጣለሁ እያለ የሚሰራቸው ምግባራት ከዘረዘረ በኋላ እንደ ኃጢአተኞች እንደ አንዳንድ ሰዎች በተለይም ደግሞ እንደዚህ ቀራጭ ስላደረግኝ አመሰግንሃለሁ ብሎ እግዚአብሔርን አመሰገነው። ስንመለከት ባህላቸውን፣ ስርዓታቸውን ስንመለከት እውነት ነው፣ ይጾማሉ። ማክሰኞና ሐሙስ ይጾማሉ ፈሪሳውያን። አስራት በኩራት ሲያወጡ ጌታችን እንደተናገረ ከጎመን ዘር፣ ከከሙን፣ ከጥቁር አዝሙድ እንኳን ሳይቀር ፍሬ የቆጠሩ 10%ን ከአንድ አስሯን ያወጣሉ። በቃ ያከብራሉ ስርዓቱን ማለት ነው። ግን እነዚህ የሚያደርጓቸው ነገሮች መንፈሳዊ እንዲሆን አላገዘውም። የሰው ፍቅር እንዲኖረው ወደ እግዚአብሔር እንዲቀርብ አላገዘው። በተቃራኒው ቀራጩ ሲጸልይ ግን እግዚአብሔር ወይ ጌታ ሆይ እኔ በቤት መቆም የሚገባኝ ሰው አይደለም፣ ቀና ብዬ ያንተ መቀመጫ ወደ ሰማይን ማየት የሚገባኝ ሰው አይደለም ብሎ ኃጢአቱን በደሉን ታምኖ ጸለየ ይላል። መጨረሻ ላይ ታሪኩ ሲያበቃ የሚደንቅ ቃል አለ። ከፈሪሳዊ ይልቅ ይህ ቀራጭ ሰው ጻድቅ ሆኖ ተመለሰ ይለናል መጽሐፍ። ብዙ ምግባር ያለው ብዙ መልካም ስራ የሰራው ሰውዬ ሳይሆን በእምነት የተመላለሰው በእምነት የሚሰራትን ትንሽ የጸሎት የጸለያትን ትንሽ የጸሎት በምግባርና በእምነት የጸለየው ያ ሰው ወደ እግዚአብሔር ቀርቧል። ስለዚህ መንፈሳዊ የሚያደርገን የስራው ብዛት አይደለም፣ ስራውን የምናደርግበት ልቦና፣ ራሳችን ወደ እግዚአብሔር ለማቅረብ የምናደርገው ጥረት ነው። ብዙ ጾመን ብዙ ጸልየን ለውጥ ያልመጣው ያንን ነገር የምናደርግበት ሜንታሊቲ ወይም አእምሮ ትክክል ስላልሆነ። ስለዚህ መንፈሳዊ እድገት ማለት በጣም ብዙ መንፈሳዊ ነገሮችን ማድረግ ማለት ሳይሆን በምናደርጋቸው መንፈሳዊ ነገሮች ውስጥ እግዚአብሔርን ማግኘት መቻላችንን እያረጋገጥን ትናንትና ከነበረን ጸሎት የዛሬው ጸሎታችን ወደ እግዚአብሔር የሚያቀርበን እየሆነ ከመጣ ሞር መንፈሳዊነት፣ ሞር ፍቅር፣ ሞር ትህትና ያለው ጸሎት፣ ሞር ፍቅር ያለው ሞር ትህትና ያለው ጾም እየሆነ ሲመጣ እውነትም በመንፈሳዊ ህይወታችን አድገናል ማለት ነው። እዚህ መለኪያችን መሆን ያለበት ድሮ አባታችን ብቻ ነበር የምጸልየው ዛሬ ውዳሴ ማርያም እጸልያለሁ ጸሎት ይጨምራል በሚል መለኪያ ብቻ መሆን የለበትም ማለት ነው። መጨመሩ ማደጉ ጥሩ ሆኖ ሳለ ይሄ ጸሎት ግን ከእግዚአብሔር ጋር እያገናኘኝ ነው ወይ ደግሞ ራስን መመርመር ይገባል ማለት ነው። እግዚአብሔር አምላክ በቸርነቱ ሁላችንን ወደ ራሱ ያቀርባል።